ሃይ ጋይስ ዛሬ ፓርት 1 የሰባተኛ ክፍል ጀነራል ሳይንስ ይዤላችሁ እመጣለሁ። የዛሬው ርዕሳችን ስትራክቸር ኦፍ ሴል ወይም ኦርጋኒል የሚለው ነው ማለት ነው። የሴል መዋቅሮች የምንላቸው ሴሎች የተገነቡባቸው ወይም ሴል ውስጥ የሚገኙ ክፍሎች ኦርጋኒል ይባላሉ። ስለነሱ ማለት ነው። በመጀመሪያ ሴል ማለት ምን ማለት ነው የሚለው ጋር ነው። ሴል ማለት ህዋስ ሲሆን ዲፋይን ስናደርገው ኢዝ ዘ ስሞለስት ስትራክቸራል ኤንድ ፈንክሽናል ዩኒት ኦፍ ላይፍ። ስለዚህ ህይወት ላይፍ ህይወት ማለት ነው። ስለዚህ ህይወት የተገነባው ከሴል ነው። ሴል የመጀመሪያው ነው ለላይፍ ማለት ነው። ስለዚህ ለምሳሌ እነኚህ ሴል፣ ቲሹ፣ ኦርጋን ሲስተም፣ ኦርጋኒዝም የሚሉት አምስት አሉ። 5 ሌቭል ኦፍ ኦርጋናይዜሽን እንላቸዋለን። ከነዚህ ውስጥ ሴል ስሞለስቱ ነው የመጀመሪያው ነው ማለት ነው። ሴሎች እርስ በርስ በጋራ አንድ ፈንክሽን ሲሰሩ ቲሹ ይፈጠራል። ቲሹዎች ሲሚላር ፈንክሽን ቱጌዘር ሲሰሩ ኦርጋን ይፈጠራል ማለት ነው። ኦርጋኖችም እንደዚሁ በተመሳሳይ ደሴም ፈንክሽን ሲሰሩ ኦርጋን ሲስተም ይፈጠራል ማለት ነው። ከዛ የኦርጋን ሲስተም ስብስብ ደግሞ ኦርጋኒዝም። ለምሳሌ እኔ ኦርጋኒዝም ነኝ። እኔ ውስጥ ብዙ ኦርጋን ሲስተሞች አሉ። ለምሳሌ ሪፕሮዳክቲቭ ሲስተም፣ ሰርኩላቶሪ ሲስተም፣ ሪስፓይራቶሪ ሲስተም፣ ዳይጀስቲቭ ሲስተም እያለን መጥቀስ እንችላለን ማለት ነው። እስኪ ኦርጋን ደግሞ እናንተ ንገሩኝ እስኪ። ለምሳሌ የኦርጋን ስብስብ ሲስተም ነው የሚሰጠው። ኦርጋን ስብስብ ሲስተም ይሰጣል። ለምሳሌ ሊቪንግ ቲንግስ ማለት ደግሞ እኛና አካላቶችን ያካትታል አይደል? በጣም ጥሩ። ቴንክ ዩ። ስለዚህ አሁን እስኪ ሲስተም ከሚባሉት ውስጥ ሰርኩላቶሪ ሲስተምን ስንወስድ እዚህ ውስጥ ያው የኦርጋን ስብስቦች አሉ። ሲስተም የኦርጋን ስብስብ ስለሆነ ማለት ነው። ስለዚህ ሰርኩላቶሪ ሲስተም ውስጥ የሚገኙ ኦርጋን ለምሳሌ ሀርትን መጥቀስ እንችላለን። ሀርት የምትመደበው ኦርጋን ሆና ኦርጋን ሲስተም አይደለም። ለምሳሌ ብሪዚንግ ሲስተም አለ። እሷ እዛ ውስጥ አይደለም፣ የደም ዝውውር ውስጥ ነው። ስለዚህ ለደም ዝውውር ስለምታገለግል ነው። ሌላ ኦርጋን ለምሳሌ የደም ስሮች ያስፈልጋሉ። ብለድ ቬዝልስ ሰርኩላቶሪ ሲስተም ውስጥ ይመደባሉ። ሌላ ሲስተም ስንወስድ ደግሞ መስል ሲስተም ይል መስኩላር ሲስተም የሚባል ካርዲዮቫስኩላር ሲስተም። በጣም ጥሩ። ሶስት አይነት ጡንቻዎች አሉ። ስኬሌታል መስል፣ ካርዲያክ መስል፣ ስሙዝ መስል እና ሌሎችም ተያያዥ የሆኑ ከጡንቻ ጋር መስኩላር ሲስተም እንላቸዋለን። ለምሳሌ ሌላ ሪስፓይራቶሪ ሲስተም ብንወስድ ይሄ ደግሞ ከመተንፈስ ጋር ይያዛል። አየር መውጣትና መግባት ሪስፓይራቶሪ ሲስተም ነው የሚባለው። ምጋትና ኢምጋት በአማርኛ የምንለው አለ። ሌላ ነገር ደግሞ ሪስፓይራቶሪ ሲስተም የሚያጠቃልላቸው መዋቅሮች አሉ። እነዚህ ኦርጋኖች ይባላሉ። ስለዚህ አየሩ እንዲወጣ እንዲገባ የሚያደርጉ ለምሳሌ የአየር ቧንቧዎች አሉ። በዋናነት እዚህ ላይ ሴንትራል ሮል ያለው ሳምባ ወይም ለንግስ የምንላቸው አሉ። ሳምባዎች እነሱም የሪስፓይራቶሪ ሲስተም ፓርት ናቸው፣ ግን ኦርጋን ናቸው። አሁን የሚያሳየናል ኦርጋኖች እርስ በርስ ሲሰባሰቡና የየራሳቸውን ስራ ሲሰሩ፣ ሳምባውም አየሩ እንዲወጣ እንዲገባ ሲያደርጉ፣ የአየር ቧንቧዎችም አየሩ በእነሱ እያለፈ እንዲወጣ እንዲገባ ሲያደርጉ፣ ተባብሮ ያን ስራ ሲሰሩ፣ መተንፈስ ላይ አተኩሮ ሲሰሩ በአንድ ተመሳሳይ ስራ ሰሩ ማለት ነው። ስለዚህ ተመሳሳይ ስራ የሚሰሩትን አንድ ሲስተም ውስጥ እንመድባቸዋል። ለምሳሌ አሁን እንዳለው ሪስፓይራቶሪ ሲስተም ማለት ነው። ሌሎችም የቲሹ አይነት የሴል አይነት ብዙ መጥቀስ ይቻላል። ለምሳሌ ብሬን ሴል፣ ነርቭ ሴል እያለን ብዙ መዘርዘር ይቻላል። ሴሎችን በብዙ መንገድ መክፈል ስንችል አሁን እዚህ ጋር ፕላንት ሴል እና አኒማል ሴል ብለን በቀላሉ በሁለት ማየት እንችላለን። እዚህ ጋር የሁለቱን ሴሎች ልዩነት ከውስጣቸው ከሚገኙ ኦርጋኔሎች ማነጻጸር እንችላለን። ለምሳሌ ፕላንት ሴል ውስጥ ብቻ የሚገኝ ክሎሮፕላስት አለ። አኒማል ሴል ውስጥ አለ። አኒማል ሴል ውስጥ ክሎሮፕላስት የለም፣ ግን ላይሶሶም አለ። በጣም ጥሩ። ላይሶሶም አኒማል ላይ ብቻ ነው የሚገኘው፣ ፕላንት ላይ የለም። ላይሶሶም ኢንዛይሞች የሚመረቱበት ነው። ኢንዛይሞች ደግሞ ያስፈልጋሉ ለተለያየ ሪአክሽን ማለት ነው። ክሎሮፕላስት ያው በቀጣይ ፓርቲቱ ላይ ስለ ፈንክሽናቸው እናወራለን። ፎቶሲንቴሲስ የሚካሄድበት ነው። እጽዋቶች በራሳቸው ምግብ ያዘጋጃሉ ብለን የለ? ክሎሮፕላስት ክሎሮፊልን የያዘ ክሎሮፊል ደግሞ የፀሐይ ብርሃንን ለመሰብሰብ የሚጠቅም ነው ማለት ነው። ፀሐይ ብርሃን ግድ ያስፈልጋል። አረንጓዴ ሐምልማል የምንላቸው ግሪን ፒግመንት ነው። ግሪን ፒግመንት። ሌላኛው ደግሞ ሴል ወል አኒማል ውስጥ አለ። ሴል ወል አኒማል ውስጥ የለም፣ ግን ፕላንት ውስጥ አለ ብቻ አለ። አንድ ልዩነት ኤክስተርናል የሚገኘው ውጭ ላይ በሴሉ አሁን ለምሳሌ በነገራችን ላይ የፕላንት ሴሎች የሬክታንጉላር ሼፕ ነው ያላቸው። እንደዚህ ብንወስድ እዚህ ጋር ውስጠኛው ላይ ያለ ሁለት መምብሬን ያላቸው፣ አንደኛው ሴል ወል ነው ሽፋን ማለት ነው። ከውጭ ያለው የውስጠኛውና ኢንተርናሉና ኤክስተርናሉ። ኤክስተርናል የምንለው ምንድነው? ሴል ወል ነው። ውስጥ ላይ ያለው ደግሞ ሴል መምብሬን
ሴል መምብሬን ግን አኒማል ላይ ሌሎች ኦርጋኒዝም ላይ የሚገኙ ሴሎች ላይ ይገኛል። ሴል ግን ፕላንት ላይ ነው። ግን ከፕላንት ውጭ ሌላ ላይ ቢኖር ስለዚህ ሴል መምብሬኑ በሴሉል ውስጥ ይገኛል ማለት ነው። ሴሉሉ አቅፎ ይዞታል ማለት ነው። ከውስጥ በኩል ነው የሚገኘው። ሴሉል ስለዚህ ቅርጹም ሬክታንጉላር እንዲሆን ያደረገው ሴሉል ሪጂድ የሆነ ስለሆነ ከውጭ ያለ ነው። ለምሳሌ አኒማል ሴሉ አንዱ የሚለዩበት ኢሬጉላር ሼፕ ነው። እንደዚህ ማለት እንችላለን። ሚስተር አንድ ጥያቄ ነበረኝ እና እንደዚህ ማለት እንችላለን። ሴሉን ፕሮቴክት ሴል መምብሬን ያደርጋል ማለት እንችላለን። ሴል መምብሬን ለምሳሌ ሴል መምብሬን ወደ ሴሉ የሚገቡና ከሴሉ የሚወጡ ማቴሪያሎችን ለምሳሌ ጋዝ ሊሆኑ ይችላሉ፣ የተለያዩ ነገሮችን የሚቆጣጠር ኮንትሮል የሚያደርገው ስራው ራሱ። ወደፊት ፓርቲቱ ላይ እያንዳንዱ ኦርጋኔል ፈንክሽን እናየዋለን፣ በዛ እንመጣበታለን ማለት ነው። አሁን ዋና ዋናዎቹ ፓርቶችን እናያቸው። ሴል ዌል ስለዚህ ፕላንት ሴል ውስጥ ብቻ ነው የሚገኘው፣ አኒማል ሴል ውስጥ የለም። በዚህ ይለያያሉ፣ በቅርጽም ይለያያሉ። ፕላንት ሴል ላይ ያለው ሬክታንጉላር ነው ወይም ሬጉላር የሆነ ሼፕ ነው ያለው። አኒማል ኢሬጉላር ነው ሴል ዌል ስለሌላቸው ዲዩ ቱ ዘ አብሰንስ ኦፍ ሴል ዌል ስለሌለ ነው የሆነው። ሴንትሮይል አኒማል ሴል ላይ ብቻ ነው ያለው፣ ፕላንት ላይ የለም ማለት ነው። ሌላው ቫኪዩል የምንለው ነገር አለ። ብዙ ጊዜ ለስቶሬጅ ነው የሚጠቅመው። ፈንክሽኑ በቀጣይ እንመጣበታለን። ግን ላርጅ ሴንትራል ቫኪዩል እዚህኛው ላይ ስሞል ነው። ስለዚህ ስሞል በጣም ስሞል ኦልሞስት የለም ወደሚለው ይጠቃለላል ማለት ነው። ስለዚህ ላርጅ ሴንትራል ቫኪዩል አለ። ለምሳሌ እንደዚህ መሀል አካባቢ ነው። ሌላኛው እዚህ ጋር ስንመጣ ኦርጋኒልስ ዛት አር ፋውንድ ቦዝ ኢን ፕላንት ኤንድ አኒማል ሴል፣ ሁለቱም ፕላንት ሴል ላይ አኒማል ሴል ላይ ሁለቱም ላይ የሚገኙ ነው። እዚህ ጋር አንዱ ላይ የሚገኝ አንዱ ላይ የሌለ ነበር። እዚህ ጋር ግን ሁለቱም ላይ የሚገኝ መዘርዘር እንችላለን። ለምሳሌ አንደኛው ማይቶኮንድሪያ ሁለቱም ላይ አለ። ሌላ ሴል መምብሬን፣ በጣም ጥሩ። ሴል መምብሬን ወይም ደግሞ ፕላዝማ ብለን የምንጠራው ሁለቱም ላይ አለ። ፕላንት ላይ አኒማል ላይ አለ። ኒውክለስ ሁለቱም ላይ አለ። ኒውክለስ ሁለቱም ላይ አለ። አንዱ ፕላንት ሴል እና አኒማል ሴል የሚለያዩበት ነገር ኒውክለስ አቀማመጡ ነው። አኒማል ሴል ላይ አሁን ለምሳሌ ይሄን ብንወስድ ማለት ነው ሬጉላር ነው የሚመጣው፣ ኢሬጉላር ነው። ሴንተር አካባቢ ከሆነ ኒውክለሱ የሚገኘው ለየትኛው ነው? ለፕላንት ነው ለአኒማል? ሴንተር ላይ ከሆነ ሴንተር ላይ ከሆነ ኒውክለስ ያላቸው ሴንትራል ኒውክለስ ያላቸው ፕላንት ላይ ትንሽ እስኪ አኒማል ላይ አኒማል ላይ ሴንተር ላይ ነው ያለው። ፕላንት ሴል ላይ ግን ኤጅ አካባቢ ላይ ወደ ዳር ኒውክለሱ ያለው። በዚህ ራሱ ይለያያሉ ፕላንት ሴል እና አኒማል ሴል ነው። ሌላው ሳይቶፕላዝም። ስለዚህ አኒማል እና ፕላንቶች ኒውክለስ ፕሌስመንታቸው የተለያየ ነው ማለት ነው። የኒውክለስ ፕሌስመንት ፖዚሽኑ የተለያየ ነው ማለት ነው። አንዱ ሴንትራል፣ ሌላኛው ሁለቱም ሴል ላይ የሚገኘው ሳይቶፕላዝም ነው። ሳይቶፕላዝም ጄሊ ላይ ፍሉድ ነው ማለት ነው። ስለ ኢሜዝ ልግልጋማ ነገር መገጣጠሚያችን አካባቢ የሚገኘው ኦርጋኔሎች የሚገኙት እዚህ ሳይቶፕላዝም ላይ ነው ያሉት ማለት ነው። ስለዚህ ሁሉም በቦታቸው ኦርጋኔሎቹ አሉ ሴል ውስጥ ያሉት ሁሉም በቦታቸው እንዲሆን የሚያደርገው ሳይቶፕላዝም። ለምሳሌ ይሄ ፓርት ሳይቶፕላዝም ነው። ለአኒማል ስንመጣ ደግሞ ይሄ ባዶ ነገሩ ሳይቶፕላዝም፣ ነጠብጣቦቹ ይሄ ባዶ ማለት ነው። ኦኬ ባዶ። ሌሎቹም እንደ ራይቦዞም ለምሳሌ የሚባል አለ። በቀጣይ ፈንክሽናቸውን እያንዳንዳቸው ቪዲዮ እንሰራላችኋለሁ ማለት ነው። እሺ ሚስተር፣ እሺ እናመሰግናለን።